عليه የሰይፈ ነበልባል ሬዲዮ ፕሮግራም ነው እንሆ ሰዓታችንን ጠብቀን ፕሮግራማችንን ጀምረናል አናይስትልኝ እንደምንውላችኋል ዜና እናሰማለን የኦሮሚያ ተማሪዎች ያመጽ ያስደነገጠው ወያኔ በርካታ የኦሮሞ ተወላጆችን በጅምላ እያሰረ ይገኛል በኦሮሚያ የተጀመረው የአልገዛም ባይነት አመጽ ተከታትሎ መላውን የኦሮሚያ ክልል በተማሪዎች አመጽ እየተናጠች ትገኛለች በአንዳንድ ኦሮሚያ ከተሞች የኦሮሞ ነጻነት ግንባር ባንዲራ ተሰቅሎ መገኘቱ ክፉኛ የወያኔን ያስደነገጠ ሲሆን የኦሮሞ ተወላጆችን ያስፈነደቀ መሆኑንም የሴፍ ሬዲዮ ምንጮች ገልጸዋል በእንግሊዞች በተጠራው የሶማሌ ኮንፈረንስ እንዲገኙ ጥሪ ያልቀረበለት የኢሳያስ መንግስት የውጪ ሀገር ዜጎች በሶማሌ ጣልቃ መግባታቸውን ያቆሙ ሲል መግለጫ ወጣ ከጥቂት ሳምንት በፊት የእንግሊዝ መንግስት ባለስልጣናት ከኤርትራ የውጪ ጉዳይ ሚኒስተር አቶ ኦስማን ሳሌና የአቶ ኢሳያስ አማካሪ ከሆኑት አቶ የማነ ገብረአብ ጋር በለንደን መገናኘታቸው ይታወቃል በዚህ ወቅትም የእንግሊዞች ከኤርትራ የራሳቸውን ንጹህ ዜጎች እንድትለቅና የሰብአዊ መብት መከበርን አቋያ ጉልህ አውንታዊ እርምጃ እንድትወስድ ማሳሰባቸው ይታወቃል የኤርትራ መንግስት ለሶማሊያ ትልቅ ተስፋ የሆነውን የሰላም ኮንፈረንስ የሚደረግበትን ጊዜ ይህ አይነት መግለጫ ማውጣቱ በሶማሊያ አሁን ያለውን አሳዛኝ ሁኔታ እንዲቀጥል እንደሚፈልጉና ከዓለም አቀፍ ማህበረሰብ እንደመለየት አልሸባብን ተወካይ እንደመሆን ተደርጎ ሊወሰድ እንደሚችል የሚናገሩ ጥቂቶች አይደሉም በእንግሊዝ በተጠራው የሶማሌ ኮንፈረንስ ላይ እንዲገኝ ጥሪ የቀረበለት የወያኔው ጠቅላይ ሚኒስተር መለስ ዜናዊ እንግሊዝ በደረሰበት ወቅት የኢትዮጵያኖች በእንግሊዝ የሚኖሩ ተቃውሟቸውን አሰምተዋል በመቶዎች የሚቆጠሩ ኢትዮጵያኖች ሰላማዊ ሰልፍ በመውጣት መለስ ዜናዊን ሲያወግዙ ውለዋል ከመፈክሮቹ አንዳንዶቹን መለስ ዜናዊ የአካባቢ ሰላም እንዲደፈርስ አድራጊ ነው መለስ አሸባሪ ነው መለስ ገዳይ ነው መለስ በሀገር ቤቱ ሰላማዊ መብት ይረግጣል የታሰሩት ወገኖቻችን ባስቸኳይ ይፈቱልን እንዲሁም መለስ ዜናዊ ዛሬውኑ ይያሲሉ መፈክራቸውን ሲያሰሙ ቆይቷል የጠቅላይ ሚኒስተር መለስ ዜናዊ አንገቱን ደፍቶ ወደ አዳራሽ እንደገባ ከቦታው የደረሰን ዘገባ ያስረዳል ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር ወዳጄ አቶ አንደርጋቸው ጽጌ ኦነግ የት እንዳላናውቅም ሰራዊት ተጠናከረ ካለው እስካሁን ምን እየሰራ ነው አሉ እስኪ አንድ ጥያቄ ልጠይቆት ወዳጄ እርሶ ወይም የርሶ ድርጅት እስካሁን ድረስ ታገልኩ ይያለ ነው ለምን ውጤታማ አልሆነም ኦሮሞ ሰፉና ለጉ አለው ተከብሮበት አክብሮ ያለው ለጉና ሰፉ ነው ሰፉ ብለው ነው ታለርሶ እንደነዚህ አይነቶችን የኦሮሞ ኃይል የኦሮሞን ጉልበት ለመስበር የሚንቀሳቀሱትን ባንዳዎች የኦሮሞ ልጅ በዝምታ ሊያልፍ አይገባም ከፊታቸው ቆሞ ትግሉን አፋፍሞ ነፃነቱን ተጎናጽፎ አገሩ ላይ ባንዲራው መትከል አለበት እንላለን
የተከበራችሁ ክብሯትና ክብሯን አድማጮቼ ዛሬ ታላቅ እንግዳ አለኝ እኚህ ታላቅ እንግዳ የኦሮሞን ባህልና ታሪክ በሰፊው ሊያስገነዝቡን ስልክ መስመራችን ላይ አለ የኦሮሞ ህዝብ ባህልና ታሪኩ እጅግ ሰፊ ነው ዛሬ ግን በአንድ ሰዓት ውስጥ ለናንተ ለጆራችሁ ምናበቃው ጥቂቱን ነው እኚህ እንግዳ አቶ አጫሉ ኢቲቻ በስልክ መስመር ላይ አሉ ጣና ይስጥልኝ አቶ አጫሉ እሺ አንገልካምና ሁሉም ነገር በኦሮሞ አካባቢ በባህላችን በመርቃት ስለሚጀመር መርቃትን በኦሮምኛ በመርቅሳ መልካም ምርቃቱን እንግዲህ በኦሮምኛ ኤባን አንጀል ቀባታው ኤባን ቀብና ማከዮ ነጋ ነው ሲቴ ነጋ ነው ቡልቺ ይቲ ነጋ አርዳን ነጋ ኦሮሞ ነጋ ነገኒ ዋቀዮም ቢሴ ነጋ ነው አብሊ ሶምሱ ገልገለ ነጋ ነው አጣው ወንድልዋማ አፍቲ ወልታሰብ ነው ጭጥማን መልክ ይፈናጋን ዋዙ ሙራሙ ወخلافት መልክ ነው እንዴ አሜን ጀነራ መልካም እንግዲህ አቶ ኢትቻ የኢሬቻ ባህል በተለይ በኦሮሞ ህዝብ ዘንድ በጣም ይከበራል ኢሬቻ ምንድነው ኢሬቻ ሲምፕሊ ባህል ነው ሃይማኖት አይደለም ታንክስጊቪንግ ወይንም ደግሞ እግዚአብሔርን የምናቢ ኦሮሞች እግዚአብሔርን የሚያመሰግኑበት ወቅት ነው ቀን አይደለም ወቅት ነው ምክንያቱም ሰው በየቀኑ ጧት ሲነሳ እግዚአብሔርን ያመሰግናል ሲተኛ ማታ እግዚአብሔርን ለምኖ ነው መተኛ ይሄ የኦሮሞ ባህል ነው ለለምን እግዚአብሔርን መለመን ያው ዋቀዮ ነጋናዎች ነጋና ቡልቺ አምላኬ በሰላም ያዋልከኝ በሰላም አሳድረኝ ጧት ሲነሳ ደግሞ በሰላም ያሳድርከኝ አምላኬ በሰላም አውለኝ ቀኔን እንደዚህ ጥሩ ቀን አድርግልኝ ስራዬ የቀና ልጆችን በሰላም አውለኝ ብሎ በየቀኑ ይለምናል ይሄ በየቀኑ ከቀን በቀን ሰዎች የሚያደርጉት ከፈጣሪያቸው ጋር ምስጋና የሚያቀርቡትና እሱ ስላደረገላቸው የሚያደርጉት ምስጋና ነው እና ኢሬቻ ደግሞ አንድ ጊዜ በአመት የኦሮሞ ህዝብ በተለያየ ቦታ ባለበት ቦታ ተሰባስበው ለፈጣሪው ምስጋና የሚያቀርብበት ወቅት ነው ያው ብራ ጊዜ ከክረምት ወደ ብራስ ያሸጋግራቸው ገና በጋ ከመድረሱ በፊት እና በአጠቃላይ ይሄ ፈጣሪያቸውን አመቱን በሙሉ በሰላም ስላሳለፋቸው አመቱን በሙሉ ከበሽታ ስለጠበቃቸው አመቱን በሙሉ ከበጣም መጥፎ ነገሮች መጥፎ ስፒሪት ወይም ደግሞ ከመጥፎ መንፈስ እና ከመጥፎ ጉዳት ከጠላት ጠብቆ ያን ዘመን ስላሸጋግራቸው ለእግዚአብሔራቸው ምስጋና የሚያቀርቡበት ወቅት ኢሬቻ ይባላል በተለያየ ስም በሌላ ቦታ ተራል ቦረና አካባቢውን አያኑ ሉቆ ነው የሚባለውና ሉቆ ማለት ዘመኑ ስላሸጋገርከው ሉቆ ማለት በኦሮምኛ መሸጋገር ማለት ነው እና ያው ቅድም በተከፋቸው ሁኔታዎች መሸጋገርና ወደ አዲሱ ማለት ነውና ያንን የሚያስታውሱበት የሚያከብሩበት ወቅት ኢሬቻ ወይም ሉቆ ይባላል በተለያየ ቦታ በኢሬቻ ሰዓት ላይ በቢሾፍቱ አካባቢ ኢሬቻ ሲደረግ በቦታው ተገኝቼ ለማየት ችያለሁ በርካታ የኦሮሞ ተወላጅ ኢሬቻን ያከብራል በዛ ሰዓት እርጥብ ሳር ውሃ ዳር ላይ ተደርጎ የሚደረግ ነገር አለ በዛ ላይም ደግሞ ቡና ቀላ የሚባል ነገር አለ እነዚህ ነገሮች ምንድናቸው እነዚህ ነገሮች በአይን ሲታዩ የማማምሩ ነገሮች ናቸው ሰው ለእግዚአብሔር ምስጋና በሚያቀርብበት ጊዜ ያለው ነገር ነው እንግዲህ ለቻ ሃይማኖት አይደለም ዳይል ነው ብያለሁ ሰዎቹ አማምሮ ይወጣሉ በአመት አንድ ጊዜ ወንዙ የሚያምር ቦታ ለአይን ሲታይ በጣም የሚያምር ብዙ አመታት ደግሞ ባህላቸውን ሲያከብሩበት የኖሩበት ቦታ ስለሆነ እዛ ይወጡና እርጥብ ሳር አጥቶ ወንዙ ላይ በሚያስቀምጡበት ጊዜ ይሄ እግዚአብሔር በዛን ጊዜ ጨቆርሳ ወይም ደግሞ ይሄ እርጥቡ ሳር የሚያምር ነው ወንዙ የሚያምር ነው ማስታወሻ ነው የእግዚአብሔር ስጦታ ሳይሆን የወንዙ ማስታወሻ እዛ አካባቢ የሚያደርጉት የሚያምሩ የተለያዩ አበባዎች ወይም ደግሞ የተለያዩ ፍላወር አበባዎች ያስቀምጡታል ለምሳሌ እዚህ አሜሪካን ሀገር ብትመለከት ቫለንታይን ዴይልና አበባ ያመጣሉ አበባ የሚያምር ነገር ነው ለምትወደው ነገር ነው የምትሰጠው እና ኦሮሞዎች ደግሞ በዛን ጊዜ ተሰበሰቡ ያ ወንዙ ለኩ ስለሚያምር የማስታወሻ ጊዜያቸው ስለሆነ ሁሉም እዛ ያስቀምጣል ያ ለማስታወሻ ያህል ነው አሜሪካን ሀገር ታንክስጊቪንግን በምትመለከት ጊዜ
በወቅቱ ሬድ ኢንዲያኖች ለቴሌግራሞች የሰጡት ተርኪ ነበር ያላቸው ነው ምድሪቷ የምታበቅለው ነው ያቺን ተርኪ በየአመቱ ያረዱ ያስታውሱታል ተርኪ ነው መበላንጂ አሳማ ወይ መበጋ ይበላ ምክንያቱም ተርኪ በየአመቱ የምስጋና ጊዜያቸውን የሚያስታውሱበት ተርኪ ነው ስለዚህ ኦሮሞዎቹም የምስጋና ጊዜያቸውን የሚያስታውሱት ምንድነው የሚያምሩ ቦታዎች የሚያምሩ ቦታዎች አንድ ቦታ ላይ በማስቀመጥ የቦታ ለቆከባው አቀብ ያስታውሱበታል ግን በየመንደራቸው በየቦታ ይዘፍኑና ይጨፍሩና ያቺን ወቅት ለምስጋና ወቅት ያስታውሱበታል ይዘክሩበታል ማለት ነው ቡና ቀላውስ ምንድነው ቡና ቀላ የሚባል ነገር አለ አዎ ቡና ቀላ የቡና ታሪክ ትንሽ ሰፋ ይላል ታሪኩ ቡና በገዳ ሲስተም ውስጥ ቡና በጣም ደስ የሚል አሮማ ወይም ደግሞ ሽታው ከማንኛውም ፍሬ በጣም የተለየ ነው ስታፈላ ወይም ደግሞ ቀላ ስታደርግ ይሄ የቡና ቀላ ሰረሞኒ ዝም ብሎ አይደለም የሚደረገው አንዳንድ ጊዜ ኦሮሞዎች ቡና ውስጥ ስፒሪት አለ ይሉታል የእግዚአብሔር መንፈስ አለ ብሎ ያምናሉ ቡናውን በምትጠብስበት ጊዜ ደግሞ በምታፈላበት ጊዜ ከዛ የሚወጣ ሽታ እዛን ጊዜ የሚደረገው ምርቃት ለእግዚአብሔር ያደርሳል የሰዎችን ልመና እግዚአብሔር ጋር በዛ ውስጥ መንፈስ ስላለ እግዚአብሔር ጋር ያደርሳል ብሎ ስለሚያምኑት ነው ቡና ቀላ የሚያደርጉት ቀላም ያደርጋሉ ያፈላሉ አብዛኛው ጊዜ ኦሮሞ አካባቢ ቡና ቀላ ወይም ደግሞ ቡና ማፍላት ሲደረግ ብዙ ጊዜ በግለሰብ ሳይሆን ተሰብስቦ ነው የሚያደርጉና ያንን አይተ ይሆናል እና ያንን በሚያደርጉበት ጊዜ ሁሉ ጊዜ የእግዚአብሔር ልመና ደግሞ ልመናውን የሚያውቁት የተመረጡ ሰዎች ናቸው ልመና የሚያደርጉት እና ያ ልመና ይደርስልናል ብሎ ስለሚያምኑት ነው ቡና ቀላ የሚያደርጉት ቡና ቀላ ብዙውን ጊዜ ትልቅ እንግዳ ሲመጣቢ ሴት ስትወልድ ወይም ደግሞ መጥፎ ኢልም ሲታይ እነዚህ ነገሮች ፍቺ ለማግኘት ለረከታ አድርግና እግዚአብሔር መልስ ይሰጠኛል ብሎ ስለሚያምኑ ነው ዳይ የሚል ስፒሪት አለበት ይላሉ በእሬቻ ወቅት በውሃው ላይ ሳር በሚጣልበት ሰዓት የሚባል ነገር አለ የሆነ ጸሎት ይደረጋል ያንን እስኪ ይሉልኛል እንግዲህ ዘመኑ ስላሻገርከኝ በዚህ ወቅት ስላሻገርከኝ በመከተለውም አድርሰን አባባዬ ፈጀዱት በከተከታ አንዳንድ ቦታ ላይ ኢሬቻ ፋል ሁሉ ቆያን ሁሉ ቆይ የሚዘፈኑ ዘፈኖች አሉ የተለያዩ እስኪ ሙሉን ይበሉት ሙሉን ይበሉት እስኪ አንዴ ሙሉን ይበሉት አንዴ በደንብ ይበሉት እስኪ ጸሎቱን አዎ ምን መሰለ በዚህ አመት ስላሻገርከኝ በዚህ እናመሰግናለን ባጋያና ወጋኸዳኑ ገተ ወጋዱ ፉኑ ጋይ በዚህ አመት ስላሻገርከን መከተለውንም አመት አሻግረን ጋን ወይም ደግሞ ክረምቱ ጨለማ የክረምት ጨለማ ወደ ብርሃን ስላሻገርከን እናመሰግናለን የዚህ አመት አሻግረናል የመከተለውንም አሻግረን የሚል ጸሎት ነው አሁን ምን ጊዜም ሃይማኖትን ወደ ኋላ አይተውም ባህላዊ ነገሮችን ሰዎች በሚያደርጉበት ጊዜ በሃይማኖታዊ መንፈስ ጋር አያይዞት ነው ጸሎታቸውን ደግሞ አብሮ ያደርጋሉ ጭፈራ ብቻ አይደለም ጸሎትን ያደርጋሉ እግዚአብሔርን በዛን ጊዜ ለምኑታል ከሚለምኑት አንዱ ጨለማ ስላሳለፍከን በክረምት ጊዜ ስላሳለፍከን ለድራ ወይም ደግሞ በዚህ ስላደረስከን የብርሃን ጊዜ እናመሰግናለን የሚከተለውንም አድርሰን የሚከተለውንም እንድንዘክር አንተ እርዳን የሚል አይነት ጸሎት ነው የሚያደርጉት እስኪ አንዴ በኦሮምኛ ጸሎቱን እስኪ በሉልኝ ኦኬ ባጋ ወገኸና ባረኸና ገን ብርኑ ባፍቴ ገን ዱካና ሮብ ዱካና ኬስ ዱካፍቴ birra bariidhan nu geette yaa waaqayyo galatti kan keen badini waaqayyo ganna keessa birraa nu geette birraa ganna dhufus keessa nu dabarsiiti akka birraa geenne nu godhi ለምሳሌ አይለ ሊጠቀሙት እንትን ነው ከዚህ ቀደም በአማርኛ ተናገርኩት ነው ኦሮምኛ ይደልኩት ጸሎቱ ያው ወቅት ስላሸጋገርከን እናመሰግናለን ለሚቀጥለው አደረሰን ለማለት ያህል እሬቻ ያው የምስጋና ቀን ነው እንጂ ከእምነት ጋር የሚገናኝ አይደለም ማለት ነው ብዙ ጊዜ ሰዎች ከእምነት ጋር ስለሚያያይዙት ነው ምስጋና ነው ግን ምስጋናውም ቀን ጸሎት እያደረጉት ነው ፈጣሪያቸውን እየለመኑት ነው ፈጣሪያቸውን ስላሸጋገረ እየለመኑት
እዛ ተሰብስበው ያው ባህላዊ ጭፈራ ያደርጋሉ አዎ ያው ለማየትም ያለው እዛ ቢሾፍቱ ላይ ይቻላል በተለያየ አካባቢ ያደርጋሉ ትልቅ በተለያየ ቦታ አንተ ያየው ኦራ አርፈዲ ቢሾፍቱ ላይ ያየው የተለያየ ቦታ ለምሳሌ ቦረና ውስጥ ያደርጋሉ ጉጂ ውስጥ ያደርጋሉ አንዳንዱ ትልቅ የሚያምር ተራራ አካባቢ መስክ ወይም ደግሞ በተለያየ ቦታ ነው እስኪ የቦረናን እስኪ ይግለጹልኝ እስኪ በቦረና እንዴት ይከበራል ቀደም ብለዋል ውልቃ ብለዋልና እስኪ እንዴት እንደሚከበር ያሳዩን ውልቆ አያን ውልቆ ነው የሚባለው ዘፈም ነው ሰረሞኑ አያን ውልቆ ነው የሚባለው እና በውልቆ ጊዜ በየመንደርም ያከብራሉ እንደዚህ እንደ ኦዳ አርሳዲ አንድ ቦታ በሙሉ ሄዶ ሳይሆን በየመንደሩ በየአካባቢው የከብቶቻቸው በረት ላይ ለምሳሌ ይሄዱና እንትን ያደርጋሉ የወይራ ቅጠል ያደርጋሉ ከዛ በኋላ ዲባዩ ያደርጋሉ ዲባዩ ያው ወተት ሙሉ ቆዳ ሙሉ ዕቃ ወተት ያልጎደለው ጫፉን ያፈሱታል ያን ጊዜ ለማይታይ ባህል ለማይታይ ለስፒሪት ወይም ደግሞ ለመንፈስ ለአያቶቻቸው ለአባቶቻቸው መንፈስ ይሄንን አመት ስለተተጋገርን እናመሰግናለን እርዱን የምን አይነት የመንፈሳዊ ልመናና ጸሎት ያደረጉ በየመንደራቸው በእንትን በኮረብታ ምናምን ላይ ተሰባስበው ጸሎት ያደርጋሉ ልክ የቢሾፍቱ ላይ እንደሚያደርጉት የቢሾፍቱ ልዩ የሚያደርገው ከየቦታው በሙሉ የአካባቢው ቅርበት ካሉ ተርሞች በሙሉ ኦራር ከፊላይ ለክላይ ተሰባስቦ ማድረጉ ነው ልዩ የሚያደርገው ዲባዩ ማለት ጌሾ የሌለው እንደ ጠላ አይነት ያለ ነገር ነው ማለት ነው ዲባዩ ጠላም ሊሆን ይችላል ወተትም ይሆናል ቅቤም ይሆናል ኦኬ ያ ምንድነው የሚባለው ማለት አብዳሪ ነው አድባሪ ዋጅራ አዎ እዛ ላይ አሁን ቡና ምናምን አፍልቶ ቡናውን እንደዚህ እንትን ይደፉትና ያደርጉት ጸሎት አለ አይደል ዲባዩ ማለት አንተ ካለው ነገር የምታጎድለው አንድ ለምሳሌ ብዙ ቦታ ላይ ነው ዲባዩ የሚደረገው ለምሳሌ በለበል የአባቴ መቃብር ላይ ወይም ደግሞ ትላልቅ እንደዛ ኦዳ አይነት ዛፍ አካባቢ እሱም ዲባዩ ራሱ ለእንትን ነው የሚታደርገው ለመንፈስ አላ ነው ሆስት ስፒሪት የአባቴ አያና ባክያ ወይም የአባቴ መንፈስ እንደዚህ አድርግልኝ ከክፉ ነገር አውለኝ ከክፉ ነገር አድነኝ ብለህ ዲባዩ ትንሽ ወተቱን ጫፉን ጠበቃ አደርጋለህ መሬት ላይ ለማይታዩ ነገሮች አንተ ይሰብቁኛል የምትለው ለአያና ወይም ደግሞ ለስፒሪት እና እሱ ካይንድ ኦፍ ባህልን እንትንም የግለሰብ እምነትም ነው ማለት ነው አሁን አሁን መንፈሱን እና ሌሎች ለምሳሌ ዲባዩ አሁን እንትን ብላ አድርጋለሁ አሁን ገዳ ለምሳሌ አዩ የቦረና አዩዎች እና ገዳ ጊዜያቸውን ሲጨርሱ የሰረሞኒ ያደርጋሉ ዲባዩ ሰረሞኒ ያደርጋሉ እነሱ ራሳቸው ከአስተዳደር ጊዜያቸውን ጨርሰው ወደ እርጅና ሽምግልና ጊዜያቸው በሚገቡበት ጊዜ ሰዎችን ምርቃት መስጠት እንጂ እነሱ አሁን የአስተዳደር ጊዜያቸውን ጨርሰዋል በዛን ጊዜ የሚያደርጉት ሰረሞኒ ደግሞ የዲባዩ ሰረሞኒ የሚባል ቦታ አለ ወርካፊር ያደርጋሉ ተደቻፊር ያደርጋሉ በተለያዩ በጣም ኦሮሞ አካባቢ ሳከርድ የሚታመኑባቸው ትላልቅ ዛፎች አሉ አዩ እንደ ቅንጡ ኦዳ ተደቻ ወሌሱ እነዚህ በሙሉ ዲባዩ የሚደረጉባቸው ቦታዎች ናቸው እስኪ ሌላው ለምሳሌ አሁን ስለ ቦረና ስላነሱ ነው ቦኩም ይባላል ሌላው ስለ ቦኩ እስኪ ይግለጹልኝ መጀመሪያ ቦኩ አሁን የገዳ ሰዎች ቦኩ ይባላል ግንባራቸው ላይ የሚያረጓት ነገር ምንድነች እንትን ነው ከለቻ ነው መባለው ከለቻ ግንባራቸው ላይ የሚያደርጉት ነገር ገዳሞች የሚያደርጉት ትክክል ነው ገዳሞች የሚያደርጉት ነው እሱ ገዳሞች ከለቻ የሚያደርጉት ድሮ በገዳ አስተዳደር በካውንስል ውስጥ ወይም ደግሞ በገዳ አመራር ውስጥ መማክርት ወይም በተለያየ ቦታ ውስጥ ተመርጦ በክላናቸው ወይም ደግሞ በአባገዳ አሳይመንት ከቦታቸው ተመርጦ ብዙ ቦረታ ላይ ሲያገለግሉ ይቆዩና የገዳ ጊዜያቸው ሲጨርሱ ያንን ከለቻ በግንባራቸው ላይ ያደርጋሉ ያ ማለት ገዳሞች ማለት የገዳ ጊዜያቸውን የጨረሱና በህብረተሰቡ መካከል በተለያየ ነገር የተጣላው ማስታረቅ
ማማከር ህብረተሰቡን በግል ደረጃ ጸሎት በማድረግ እንደዚህ አይነት በቃ ተፈላጊነታቸው በህዝቡ መካከል ህዝቡ ሲያየው ገዳሞጂ መጣ ገዳሞጂ እንዱፍቴ ያሉ ልጆች በሙሉ ከመንገድ ይሮጣሉ እነሱ ምርቃት ብቻ ነው የሚሰጡት እና ያ የነሱ ምልክት ነው ግንባራቸው ላይ የሚያደርጉት ገዳሞጂ መልካም ቃሉ በገዳ ስርዓት ውስጥ ያለው ቦታ ምንድነው ቃሉ በጣም ጥሩ ቃሉ በገዳ ስርዓት ውስጥ ቃሉ በመጀመሪያ ደረጃ በገዳ ስርዓት ውስጥ በአስተዳደር ውስጥ የለም ማወቅ አለብን በአድሚኒስትሬሽን ውስጥ ምንም የሚጫወት ቢኖር አባጋዳ አዲሱ የሚመረጡትን አባጋዳ እሱን ካልመረቀ ስልጣኑ አኖይንት ምንድነው ቅባት ቅዱስ ነው ማለት ቅባት ደግሞ ማግደም አኖይንትመንት ነበር ማለት ይማል ቅባት ቅዱስ ማለት ነው አዎ ቃሉ እሱን አኖይንት ያደርጋል አባጋዳ ከዚህ ያስተዋወቃል ይሄ ትክክለኛ አባጋዳ የተመረጠ ነው ብሎ መርቆት ይሄዳል ከአባጋዳ ጋር ከአድሚኒስትሬሽን ውስጥ ቃሉ ምንም ግንኙነት የለውም ቃሉ ስራው ጸሎት ማድረግ እግዚአብሔርንና ሰዎችን ማማለድ ልክ እንደ ክርስቲያኒቲ ውስጥ እንደ ጳጳስ ወይም ደግሞ ትልቅ ሃይማኖት ስራ ቦታው ላይ ነው እንጂ የአድሚኒስትሬሽን ጉዳይ ውስጥ ቃሉ በተፈጥሮ የቃሉ ወደ ኋላ ዞር ብለን ታሪኩና መጣጡንም ስንመለከት ከሰዎች የተወለዱ አይደሉም ለምባለው በቃሉ ሊኔጅ ወይም ደግሞ በቃሉ መስመር ውስጥ ያሉ ሰዎች አመጣጣቸውም ልዩ ነው ከሰዎች አይደለም የመጡት የቀረዩ ቃሉ አሁን መሬት ላይ ወርደው ነው የተገኘ ነው የምባለው ከሰው ተፈጠረ አይደለም እና ብዙ ጊዜ ራሳቸው ከሰው አይን ዲስታንስ ወይም ደግሞ ያርቁና ከእግዚአብሔርና በሰዎች መካከል ያለው ችግር ካለ ዝናብ ሲጠፋ ወይም ደግሞ በጋ ሲበዛ አንዳንድ ነገሮች እንዳይከሰቱ እግዚአብሔርና ሰውን ያማል ያስገባባል ያገናኛል ተብሎ ነው ቃሉ ኢየሱስ ራሱ አባጋዳው ሳይገባም ገዳውን ብቻ ይመርቃል አባጋዳውን ብቻ ነው ያደርጋል ከዛ ስፒሪቹዋል ነው ፒውርሊ ስራው ሃይማኖት ነው ልመና ነው እግዚአብሔርና ሰው ማገናኘት እንጂ አድሚኒስትሬሽን ስራ ውስጥ ብዙ አይገባም ቃሉ በሌላ በኩል ብዙ ጊዜ ሲነገር ስንሰማው እንደ ቃልቻ ነገር ነው የሚባለው በተለይ በሌላው ህዝብ ዘንድ ይኮነናል አሁን እርሶ ቃሉን የሚሉኝ ልክ እንደ ነብይ ነው እያሉኝ እየገለጹልኝ ያሉት በሌላ ህዝቦች ዘንድ ግን ቃልቻ ወይ ምንድነው የሚባለው ቃቢ እንደሚባል ነገር ነው የሚሉት እና እርሶ ምን ይላሉ ይሄንን እና በጣም የተዛባ አስተሳሰብ አመለካከትና ሆነ ብሎ ይሄንን ከመመለሰ በፊት አንዳንድ ነገሮችን ባክግራውንዶችን ዞር ብለን ማየቱ በጣም አስፈላጊ ይመስለኛል ምክንያቱም የኦሮሞ ህዝብ ህብረተሰብ በተለይ በአበሻ ኮሎኒ ስር ከገባበትና እነሱ ህዝባችንን ኮንከር ካደረጉበት ጊዜ ጀምሮ የህዝቡን መሬት መዝረፍ ብቻ ሳይሆን የህዝቡን ስነልቦና የህዝቡን ዕውቀት የህዝቡን ማንነት የህዝቡን ሃይማኖት የህዝቡን አስተዳደር በሙሉ ማንቋሸሽና የራሳቸውን የበላይነት ለማስቀመጥ ብዙ ነገሮችን ያድርጎታል ይሄ የሃይማኖቱን ማንቋሸሽና ቃሉንም ደግሞ በቃልቻ ወይም ደግሞ ሰይጣን የሚያናግር ወይም ደግሞ ህዝቡን አስተዳደር የሚበድል አይነት አድርጎ አዛብቶ እሱን በማይመለከት መንገድ ማስደረጉ የራሳቸውን ሃይማኖት የበላይነት ያለና ይሄኛው የበታች ኢንፌሪየር ወይም ደግሞ የበታችነት ያለ ለማስመሰል ነው ልክ መሬቱን እንደቀሙት ሁሉንም ነገር እንደቀሙት ሃይማኖቱንም አዛብቶ ፕራክቲስ እንዳያደርግና ኦሮሞንም ራሱ አደናግሮት ቃሉ የሚለው ትክክለኛው ትርጉምና አመለካከት አላማውን ትቶ አጣምሞ የለለሰ መፈተውታል ስለዚህ ቃሉ በዚህ በገዳ ሲስተም ኦሮሞ ብዙ ሺህ ዓመት የተዳደረበት ዝናብ ከስጣፋ ዝናብልኝ ብሎ ሲዘንብ ትክክለኛ አቀኛ ስለሆነ ስለማይዋሽ ጫቢ አይልም ወይ ተጣም ለማይልም ወይ ሞት አይልም ክፉ ነገር ከቃሉ አሁን አይወጣም ከመርቃት በስተቀር በኦሮሞ ሃይማኖት ውስጥ እና ይሄ በሙሉ ተዛብቶ የቀረበ ነው እንጂ የቃሉና የሰይጣን የሚያመጡት ወይም ደግሞ ሙቃብ የሚያናግሩት ስራ በጭራሽ የሚገናኝም አይደለም ቃሉ ከበራ አይመጣም ቃሉ በሰው ቤት ሄዶ ወዳጅ ወይም ደግሞ ይሄ ሙቃብ የሚባለው ነገር አያስደርግም እሱ ስራው አይደለም የሚቀመጥበትም ከአባገዳም ወይም ደግሞ ከዚህ ከአያንቱም የተለየ ቦታ ነው
ግን ከአባጋዳም ጋር አይከላከልም አድሚኒስትሬሽኑ ተካሉ ሰዎችም ጋር አይከላከልም እንዴት አይነት ሰው ሄዶ ሰይጣንና እንትና መልኮ ለሰዎች ዴይሊ ውቃድ ምናምን የሚያስገባ ይሄ በጣም ተሳሳተ እና በጣም አሳዛኝ የሆነ አስተሳሰብ ነው ቃሉ እንደሚሉኝ ከሆነ ግብር አይወስድም ከሰው ማይቀበልም ያሉኝ ያሉት ለምሳሌ በውቃቢ በሚባለው አካባቢ የሚያምኑ ሰዎች ግብር ይቀበላሉ ያንን ያዩ የኦሮሞ በሰይጣን ነው የሚያምነው ወይም የኦሮሞ ህዝብ እምነት የለውም እስከማለት ድረስ የተደረሰበት ዘመን ላይ ደርሰናልና አሁንም በደንብ እንዲያብራሩ ለምፈልገው የቃሉ መንፈስ ከሆነ የት ቁጭ ብሎ ነው የሚያመልከው ወይም ሰዎች ወደ ቃሉ የሚቀርቡት እንዴት ነው በጣም ጥሩ ሰዎች ወደ ቃሉ የሚቀርቡት ብዙ መንገድ ይቀርባሉ በመጀመሪያ ቃሉ ለምሳሌ ነው በቦረና አካባቢ ያለውን ቃሉ ለነገር ይችላል ሌሎችም ደግሞ ከኦሮሚያ አካባቢ ሌሎች ቃሎች የዙ ሊኔጅ የዙ መስመር ከዙ ቤተሰብ ዝርያ ያላቸው ናቸው ኦኬ እና ቃሉ ሰው ሊገናኙ የሚችለው ምንም በምስራዊ የሆነ እንትን አይደለም ቃሉ ቤተዶ ልጅ ሲያጡ ሰዎች ቃሉን የሚፈልጉት በህይወታቸው አንድ በጣም ከባድ ነገር ሲጎልባቸው ነው ኦኬ ልጅ ሲያጡ ትልቁ ጉድለት ነው ወይንም ደግሞ ብዙ ቢዘሱ ነው የሚፈልጉት በህብረተሰቡ ነው በግል ደረጃ ልጅን ቢያላቸው ደግሞ በህብረተሰብ ደረጃ ዝናብ ሲጠፋ በጋ ሲመጣ ቃሉ መለመን አለበት ቃሉና ገዳ ራሳቸው ለምን ያደርጋሉ የተለያዩ ነገሮችን እና በመንፈሳዊ በኩል እግዚአብሔር ጋር እንዲያገናኛቸው ልጅ ያጣ ልጅ እንዲሰጠው ወንድ ልጅ ያጣ ወንድ እንዲሰጠው ቃሉ እንዲለምንለት ቃሉ ያመጣልኛል አይደለም ቃሉ ንጹህ ሰው ስለሆነ እግዚአብሔርን ከለመነልኝ አገኛለሁ በምን ቃሏቸው ሄዶ መጠየቅ ይችላሉ ምንም እንትን አይደለም ግን አንተ ቅድም ያልከው ይሄ ቃልቻ ሰይጣን ያስገባል የሚለው በጣም ከቃሉ የተለየ ነው ሲሆን ምናልባት አጣመሞት ወደ ቃሉ ወስዶት ካልሆነ በስተቀር ይሄ ቃልቻ ወይም ደግሞ ሰይጣን ያገባል ወይም ደግሞ እንትን አይምድሉ ባለው መንፈስ መጥፎ መንፈሶችን በሰው ላይ ያመጣል ከሰዎች ገንዘብ ወስዳል የሞቱ ሰዎች ከቃሉ ጋር ምንም ግንኙነት የላቸው ምን ከሚያውቀው ቃሉ ጋር ልጁ ቃሉ እስካልተፈጠረ ድረስ ስለዚህ በመንፈሳዊ ህይወታቸው ወይም ደግሞ በግል ህይወታቸው እነሱ ቃሉ ንጹህ ሰው ስለሆነ ከእግዚአብሔር ለምኖልኝ እንዲያገኝ ይረዳኛል የሚሉት ሰዎች ቃሉ ጋር ሄደው ካረቃሉ ነው የሚባለውና የቃሉ መኖሪያ ቦታ ካረቃሉ ነው የሚባለው ሄደው መጠየቅ ይችላሉ ይለምንላቸዋል አይወስድም ገንዘብ ቁምቢ ብቻ ነው የምትሰጠው ኢንስትረክት ምንድን ነው የሚባለው ቁምቢ ታውቃለህ ደታ ቁምቢ ምንድን ነው ቁምቢ ይሄ የሚጨት ነገር እንደዛ እንደ ዕጣን ነገር ነው እንደ ጣራ ላይ ቁምቢ ነው በኦሮምኛ ቁም ቃሉ ምንም አይነት ግብር ወይንም ደግሞ እንዲከፈው አይወድም ለማውቁ መልካም እስኪ ስለ በኦሮሞ ባህል ጉማ የሚባል ነገር አለ እስኪ በጣም ሰፊ ነው የኦሮሞን ባህልና ታሪክ ዘርዝረን አንጨርሰው በዚህ ባለን ሰዓት ውስጥ ግን እስኪ በጥቂቱ ለአድማጭ ጉማ ምንድነው እስኪ ግለጹልኝ ጉማ ነው አልከኝ ጉማ አዎ ጉማ ማለት restitution በእንግሊዝኛ restitution ወይንም ደግሞ አንድ ሰው ላይ እስከ ለነፍስ የሚያስደርስ ጉዳት በህብረተሰቡ ላይ በግለሰብ ላይ አንድ ግለሰብ ባንዱ ላይ በህብረተሰቡ ውስጥ remember ህብረተሰብ ሲል ሌላ ህብረተሰብ ባንተ ህብረተሰብ ላይ የሚያደርሰው ሳይሆን ህብረተሰቡ በመሃሉ ግለሰቦች አንዱ ባንዱ ላይ አክሲደንታል ወይም ደግሞ በእንግሊዝኛ ማንስሎተር ወይም ደግሞ ደም ማለት ነው ደም መቃባት ማለት ነው ደም መቃባት አይደለም ደም መቃባትማ ሌላ ነው ጉማ ማለት በኦሮሞ መካከል የሚደረጉ ለምሳሌ አንድ ኦሮሞ በአክሲደንት ይገላል አንዱ ኦሮሞ ወንድም አንዱ ቦረና በአጋጣሚ ይገላል በዚያው ተጣልቶም ሰው ይጋደላል አይደለም አንዳንድ ጊዜ ሆነ ብሎ ሳይሆን በአጋጣሚ ሲጋደል ለዛኛው ሰውዬ ቤተሰብ ምክንያቱም በእኛ አካባቢ እና በእኛ ባህላዊ አስተዳደር እስር ቤት የለም ፍርድ ቤት የለም ሰውን የምትቀጣ በሬስቲቱሽን ነው እና ጉማ ያንን ሰውዬ ስትገድለው ለሱ ቤተሰብ
restitution የምትከፍለው እሱ ጉማ ነው የሚባለው ለምን በአንድ ነገር ማስታወስ ያለብኝ ጉማ በወገኖች መካከል እርስ በርሳቸው በሚደረጉት ጉዳት ነው እንጂ የአንዱ ወገን ባለለኛው ከኦሮሞ ውጪ ባንተላ የሚያደርገው ጉዳት በጉማ አይደለም የሚዋጣሱ እሱ አሎ ነው የሚባለው በሪቬንጅ ነው እሱ አሎ ማለት ሪቬንጅ ወይም ደግሞ በቀል ይባላል መሰለኝ አሎ ዱሉ ቤታ አሎ ዱሉ ማለት የሪቬንጅ ለላጎሳ ኦሮሞ ለላጎሳ ቦረና አታክ አድርጎ ሰውየውን ገሎ ንብረቱን ከዘረፈ እሱ ጉማ አይደለም የምትወስደው እሱ ላይ ሪቬንጅ ነው ምክንያቱም ያ እሱ ጉዳት ያደረሰበት ግለሰብ የጎሳው አባል ስለሆነ እሱ መግደል ወይም ደግሞ እሱ ላይ ያደረሰ በደል ህብረተሰቡ ላይ ነው ያደረሰና ህብረተሰቡ ነው ሪቬንጅ የሚወስደው እና ያ አሎ ነው የሚባለው አሁን አንተ የጠየቀኝ ጉማ ህብረተሰቡ እርስ በርሳቸው በማዕከላቸው አንዱ ላይ በአንዱ ላይ የሚደርሰው አደጋ ወይም ደግሞ አጋጣሚ ለፋሚሊው የምትከፍለው ሪስቲቱሽን ነው ምክንያቱም እስር ቤት አትወስዶም ካፒታል ፓኒሽመንት ወይም ደግሞ ሰውየውን ወስደህ አትሰቅለውም አትገለውም ያው ለቤተሰቡ ታስታርቃለህ ጉማ እንዲከፍል ይደረጋል ሰረሞኒ ይደረጋል ሁለተኛ እንደ ጠላት እንዳይታዩ ይደረጋል የኦሮሞ ባህላዊ አስተዳደር አንደኛው ድንቁ ይሄ ነው እስኪ እንዴት ነው ስርዓቱን በደንብ ዘርዘር አድርገው ይግለጹልኝ ለምሳሌ ሰው የሞተበት ሰው ጋር ወደ ካሳ ለመክፈል በሚንቀሳቀሱበት ሰዓት ወደዛ የሚሄዱ ሽማግሌዎች አንዳንድ ነገሮች ይይዛሉ ብረት ሰንሰለትም ይዘው እንደሚሄዱ አቃለው ቡና ምናም ይዘው ስለሄዳሉ እስኪ እነዚህ ነገሮች ዘርዘር አድርገው ያብራሩልኝ ይግለጹልኝ የሰንሰለቱ አላውቅም ግን እኔ ማውቀው ሽማግሌዎቹ ምንድነው አዩ ጋንዳ የሚባሉ አሉ አዩዎች አሉ እንግዲህ በየቦታው በየመንደሩ አዩዎች አሉ ደግሞ የአባገዳ ወኪሎች በየቦታው አሉ እና በነፍስ ደረጃ ወይም ደግሞ ከባድ ጉዳት የተደራረሱባቸው ሰዎች ይታወቃል ይጋል እኮ ህጎቹ አሉ ሰው የገደለ ጉማ ነው የሚከፈለው የጃገረድ የደፈረ ካኬ ነው የሚባለው ወይም ደግሞ ከህብረተሰቡ ይባረራል ይሄ ሌሎችም ደግሞ መለስተኛ የሆኑ ወንጀሎችን እርስ በርሳቸው አንዱ ባንዱ ላይ ሲያደርግ የከብት ቁጥር 5 ከብት 6 ከብት 10 30 ከብት ድረስ የሚቀጡበት አለ ምክንያቱም ያለን ንብረት የሚወሰነው በከብት ነው እና አሁን ጉማ ብዙውን ጊዜ እስከ ነፍስ ማጥፋት ድረስ ሰውየው ሲሞት ቤተሰቡ ይጎዳል ምክንያቱም ምስትየው የምትተዳደርበት ባልየው አሁን ሁለተኛ እሷን ችሎ ማስተዳደር አይችልምና ከገደል ለእሷ ነው ሪስቲቱሽኑ የሚከፈለው ያ ህጉ ራሱ ተቀምጧል የሞተውን የገደልከው ሰው የምትቀጣበት እንትኑ ይታወቃል ለምሳሌ ሰውየው ያንን ሪስቲቱሽን ጉማውን መክፈል ካልቻለ የእሱ ጎሳዎች አሉ ክላን ታውቃለህ ክላን ምንድን ነው የሚባለው የህብረተሰቡ በጣም እሱ የሚጠቁ ጎሳዎች ወይም ወራዎች ፋሚሊዎቹ ያዋጡና ያንን ጉማ ይከፍሉለታል ህግ ነውና የታወቀ ነገር ስለሆነ ምንም ይሄን አይል እንትን የሚያስደርግ ነገር አይደለም ዋናው ነገር ሪስቲቱሽኑን መክፈል አለበት ያን ካልከፈለ የሱ ጎሳዎች መክፈል አለባቸው ምክንያቱም ሰውየው የነሱ ክላን አባል ነው ስለዚህ ሰዎቹ ያው እንደሚታወቀው ጋዲሳ ኮራ ወይም ደግሞ የጥላስር ወርካ ሊሆን ይችላል ተደቻ ሊሆን ይችላል ሽማግሌዎቹ ዘቁጭ ብሎ ፍርዱን ይሰጡታል ማለት ነው እና ማሩኝ ይላል እሱ ማሩኝ ማለት ይሄን ያህል ክፍል ተብሎ ሲጠየቀው ኦኬ ህጉን ተቀብያለሁ እባካችሁን አደራ ማሩኝና እርዱን ቀነስ አድርጉልኝ ብቻ ነው ሰውየው የሚያደርገው እንጂ ህጉን እሱ ራሱ ያውቃል አክሲደንታሊ ነው ግን የሞተ ቤተሰብ ብቻ ላይ ነው ብዙ ጊዜ ጉማ አፕላይ የሚያደርገው Injiru kakek nagi tu
ሽማግሌዎች ይሄንን ይዘው በሚቀርቡበት ሰዓት የሟች ቤተሰብ በአንድ ጊዜ ነው ፍቃደኝነቱን የሚገልጸው ለእርቅ መዘጋጀቱን የሚገልጸው ወይስ እንዴት ነው? እኔ በተለይ በቦረና አካባቢ ማውቀው አንድ ነገር ምን መሰለህ ሰው የሰራውን ነገር አይክድም ዋቃ ፊት ቆመ ውሸት አታናግረን ወይም ደግሞ ውሸት የሚመስል ነገር እኛ በፍርድ እንዳንሰጥ ትክክለኛው ነገር እንላለን እኛ አካባቢ ላይ ማውቀው አካባቢ ሰው ላጠፋ ጥፋት በሽማግሌዎች ፊት ያምናል ኮንፌስ ያደርጋል ምክንያቱም ቅድም እዚህ ላይ ነው እንግዲህ ሃይማኖቱ የሚጠቅመው እዚህ ነው ዋቃ ያየኛል ይላል አየህ ሽማግሌዎችን ብዙ አስቸግረም አሁን እሱ ሬስቲቲዩሽን ወይ በጉማው ስለምትጠየቅ ካልቻለ ቀንሱልኝ የሚል ብቻ መለመን ላይ ነው እንጂ አላደረኩም ብሎ ጠበቃ አቁሞ ወይም ደግሞ አከራካሪ ግሩፕ አቁሞ አይልም ያደረገውን ያምናል ከዛ ሬስቲቲዩሽን ጉማ መክፈሉ ላይ ብቻ መስማማት ካልሆነ በስተቀር ብዙ ሽማግሌዎችን የሚያከራክራ ክርክሩ ብሎ ማሩኝ ብሎ ብዛት እንትኑ የጉማው ቁጥር ከበዛበት አይችልምና ካቀለ በላይ ነው አገራባካቸው ማሩኝ ብሎ ሽማግሌዎችን ይጠይቃል እነሱም ደግሞ አዳጉቴ ወይም ደግሞ ባህላችንን አሟልቷል እንዴት እናድርግ ብሎ የፋሚሊው ያኛውን ሬስቲቲዩሽን የሚከፈለው ጉማ የሚከፈለው ፋሚሊ ትንሽ እንዲለምን ይጠይቁለታል እንዲቀንስ ምናምን አይነት ይሄ ባርገን የማድረግ አይነት ሆነ በስተቀር ብዙውን ጊዜ እርስ በርሳቸው ላይ ባደረጉት አጋጣሚ ነገሮች መካካት የሚለውን ነገር እኔ ዛሬ ድረስ በሆቴል አልሰማሁም የለም ውሸት አይናገሩም አሁን እንግዲህ አዲስ ዘመን ነውና ምናልባት አሁን ከሀገር ከወጣ በኋላ ሰው ብዙ ውሸት ካልተማረና ልዩ ነገር ካልመጣ በስተቀር እውነት ነው ኦሮሞ ዋቃ ብሎ ከማለ አይዋሽም አይገልም አዎ እንግዲህ በመጨረሻ ሊሉት የሚፈልጉት ቀራ የሚሉት ነገር ካለ መቼም የኦሮሞ ባህል ሰፊ ነው ስለዚህ ኤባን አንጀል ቀብኔ ኤባን ኢንጡሙራ ያ ኤባንጃል ቀብኔ ኢንጡሙራ ወሉ ማጋላት ማለት ምን መሰለህ ኦሮሞ በጣም ብዙ በጣም ድንቅ የሆኑ ቆንጆ ባህሎች አሉት መቼም እኔ ስላልኩት አሁን ብዙ ከነ የሚያውቁ ሰዎች አሉ ታሪክ ሪሰርች ያደረጉ በተለያየ ቦታ ሄደው የኦሮሞን ባህል ከነ የበለጠ እድል ያገኙና በየቦታው ኦሮሚያ የተለያዩ አካባቢዎች ሄደው ያዩ ሰዎች ብዙ ነገሮችን ሊነግሩ ይችላል በነብቻ እንዳትተው ሌሎቹንም ከነ የበለጠ ብዙ እውቀት ያላቸው እኔ ከምን ካልኩት በተሻለ መልክ ሊያቀርቡሉ የሚችሉ ሰዎች ስላሉ እነሱንም እየፈላለክ በተለያየ መንገድ በየጊዜው እንደዚህ እንድትከተል አንተ ኢንካሬጅ ለማድረግ ፈልጋለሁ ያንተ ፕሮግራም ጥሩ ነው ሰይፈ ነበልባልን ማውቃለሁ በጋዜጠኝነት ነው ማውቄ በራዲዮ ማውቄ መጀመሪያ ጊዜ ነው ስለዚህ ድንቅ ባህሎች አሉ ሃይማኖታችን ደግሞ የዋሽ ሃይማኖት አይደለም የውሸት ሃይማኖት አይደለም የኛ ቃሉ የሰይጣን የሚያመጣ ቃሉ ሳይሆን ሰይጣን የኔም አያውቅም እግዚአብሔርን ብቻ ነው የሚያውቀው የትም ቦታ ማንኛውንም ኦሮሞ ጠይቅ ስላልሆነ ክርስቲያን ሆነ እንደምትጠይቀው ቃሉ አምላክ ዋቀዮ ነው የሚለው ቃሉ ዋቀን ነው የሚያምነው ሰይጣንን አያምን ሰይጣንን ያመልካል የሚሉት እና አዛብተው የሚያቀርቡት እኛን እየበደሉ አገር አልባ ያደረጉን እኛ ሳይኮሎጂካሊ ዱማናይዝ ወይም ደግሞ የበታች ለማድረግ የራሳቸውን የበላይነት የኛን ሃይማኖት የበታች ለማድረግ የሚፈልጉ እኛን የሚገዙ ሰዎች ናቸው ብዙ አድርጎታል እሱ ዳመጁ በእኔ አሁን በዚህ ሰዓት ተናግሬ የሚጨርሰው አይደለም አንተ ምን ታውቃለህ ብዬ አምናለሁ እውነት ነው እና የቃሉ ስራ በጣም በተለያዩ ኤክስፐርቶች ጥናት ተደርጎ ተጽፏል እንደ ዶክተር መሐመድ አሳን እንደ አስመሮም ነገሰ የቃሉ ስራዎችን ብዙ ሰዎች በምስክር አላቸው ቃሉ ምን አይነት ከእግዚአብሔር ጋር የተያዘ ስራ ብቻ እንደሚሰራና ሰይጣናዊ አምልኮት እንደሌለ ስለዚህ ይሄንን በዚህ አይነት መልክ ማስቀመጥ ፈልጋለሁ ኦሮሞ ባህል እኔውን ያጠቀስኳቸው ብቻ አይደለም ብዙ ድንቅ ባህሎች አሉ እሱ ደግሞ ኤክስፐርቶችን እና ጥናት ያደረጉ ሰዎች በተለያዩ ጊዜ አነጋግረን ይህንን ፕሮግራም በዚህ በተከታታይ ደስ ይለኛል ብዬ በዛው አቆማለሁ መልካም ቃል ለርሶም ለአድማጮቻችን እንገባለን የኦሮሞ ህዝብ ባህሉ ሰፊ ነው ታሪኩ ትልቅ ነው ይሄንን ባህል ይመለከተኛል አውቃለሁ ብሎ ሊያብራራልን የሚፈልግ የኦሮሞ ተወላጅ ካለ በራችን ክፍት ነው እንግዲህ ኤባንጀል ቀምኔራ ኤባዳን ኢንጦሞራ ነው ኤቢሳ አሜን አሜን እኔ ኤቢሳ ማለት
waaqayyo siyaayebbisu rabbi siyaayebbisu alkan kun alkan nagaa siif haa ta'u siif satu nama biyyi kana dhiyoo dhufte waaqayyo biyyi kanatti nagaan fide nagaan siyaa jireessu oromoo naa bilisoomtu oromoo waaqayyo naa eegu qaalluun nagaa gadaan nagaa ardaan nagaa dirreen nagaa dirree liiban nagaa tulaan sallan nagaa baddaan sadeen nagaa areera gooroon nagaa dirree liiban nagaa oromoon cufti nagaa waaqayyo nagaa nu guuti waaqayyo nagaa nu kenni waaqayyo bilisummaa nu kenni waaqayyo afaan tokko nu dhageessisi waaqayyo oromoo tokko godhi oromoo milkeessi oromoo fulanni tokko kana kaasi waaqayyo biyyi keenya biyyi nagaa nu godhi biyyi roobaa nu godhi biyyi nagaa biyyi quufa nu godhi waaqayyo waaqa oromoo waaqa boorana waaqa bareentu nu dhage ankanum siin jedha ganam sitti yadda yaa waaqayyo kada keenya nu dhage ati nu birmadhu siin jedha nagaa sinaa budi አሜን ገለቶማ አሜን አየ ክብሯትና ክብሯን አድማጮቻችን እንግዲህ ስለ ኦሮሞ ባህል ዛሬ ያጠናቀርነውን ይሄንን ይመስላል በሌላ ጊዜ ሰፋ ያለ ፕሮግራም ይዘን እንቀርባለን እስከ ሳምንት መልካም ሳምንት Gadin nu hankad, liolin nu hankad, dalla lamani achuman nu hankad, ewa ke kuju kurracha gara garba, ati nu dage, tunu awad, ke nanaga, anamni naga, agalti naga, fudu tanerum tu naga, kuntama darimun naga, wasisu kabara tu naga, ega ijolle tenna, isinilleen aadaateen guddiftanii guddadha ilti gurraattiin arrabni hamaan isinirraa haa godhu eegaa eebballee fudhattanii nyaattanii untanii gara tapha keessanii xiqqaa.
Disney, one of my kids, yummy, lucky Alagan. Lucky Ajuruto, lucky Abidena, lucky Agarato, Hanuma Kodana, Arkuma Warkamna, Arkuma Waliamna, Afani Waltana, Bilisumaka. አድማጮቻችን ፕሮግራማችንን እዚህ ላይ ያበቅተናል። እኔም ፕሮግራሙ ስመራ የነበርኩት በሪት ያለሙነኝ ከዮ ባይሳጋ የጃምቦ ጆቴ ሙዚቃ ጋብዘን እስከ ሳምንት መልካም ሳምንት ሁሉ እየተመኘንላችሁ ጤና ይስጥልን። ሰላም Mukasilkiti mukni balan kamne gofekiya ilmadira na magala pati sabisena kamne ila fakotu gimbata fe sochoko siloini dinalo dura dura suwarka nunca vini a